ሰላም ቤተሰብ እንዴት ዋላችሁን? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ የዛሬውን ፎቶ አይቶ ስሜታ ያልሆነ ሰው አለ ብዬ አላስብም። ማርያምን ሳልፈልገው ነው በሁሉ የተናነቀኝና ይህን ቀን በጣም ጠብቀው ነበረ፣ ፈልገው ነበረ እንደዚህ አይነት ፎቶዎች እንዲለቁ እንደዚህ አይነት ቦታዎች ሁነው እና ብሩኬ የተግባር ሰው ነው ባይዘወይ ማለት ነው። ወሬ ብቻ ሳይሆን በተግባር አሳየን። እመቤቴን ባለፈው ካስታውሳችሁ ገዳም ምናምን አስብ ያለው እያለ ነበርና ጻድቃኔ ማርያም ብሎ ነው እንግዲህ ፖስት ያደረገው ማለት ነው። ቅምጥል ቤትም ፍፄ ቤትም ቤኪም አለ እና በጣም ደስ ብሎኛል። አይዶኑ አላምን ሁላ ነው ያልኩት። ማርያምን ነው የምላችሁ። ውጭ ላይ ነበርኩና ፖስት ከተደረገ ራሱ 1 ሰዓት ሆኖታል። አሁን እየገባው ነው እና ልክ እንዴ ግብት ስል ሳየው እንዴት ሰውነቴ ሁሉ የሆነ ነገር ነው እና እግዚአብሔር የተመሰገነ ይሁን የኔ ውዶች። መብርሃን ተጠብቃችሁ በቤቱ ታጽናችሁ። አይ ነው የቤተ ክርስቲያን እንደምትሄዱ ገዳሞች እንደምትሄዱ ምናምን አውቃለሁ፣ ግን ብዙ ጊዜ እንደዚህ አይነት ነገር ወደ ሶሻል ሚዲያ አምጥታችሁ አታውቁምና ጀምራችሁታል። እንግዲህ መጨረሻችሁን ያሳምርላችሁ። በጣም ነው ደስ ያለኝ። በጣም ነው የምታምሩት። በስመ አብ ወወልድ ወመንፈስ ቅዱስ። ወይ እንዴት ነው የሚያምሩት! ደግሞ ቅምጥሌ እንዴት እንዳማረባቱ ያትማ የኔ ወርቅ እመቤቴን። ቀን ነው መንፈሳዊ ቅናት ቅጥል አረገኝ ማለት ነው። የሆነ እንትን አትሉም፣ ግን እዚህ ጋር ሆናችሁ ምንም ነገር አይናፍቀኝም። ግን በቃ ቤተ ክርስቲያን መሄድ የሆነ እንደዚህ ነጠላ ለብሳችሁ ጉባኤ መሄድ፣ ጧት ማስቀደስ፣ እነሱ ነገሮች በጣም ነው ይናፍቁኝ፣ በጣም ከምላችሁ በላይ። ሌላ ነገር ምንም ነገር አጥቼ ማጠው የለም እዚሁ። ግን እንደዚህ አይነት ነገሮች ማግኘት አትችሉም እዚሁ ናችሁና ብቻ እግዚአብሔር የተመሰገነ ይሁን። በጣም ደስ ብሎኛል የኔ ወዶች፣ የኔ ፍቅሮች። ኦ ማይ ጋድ ብቻ አም ሶ ሃፒ። ብዙዎቻችሁ እንደተደሰታችሁ ምንም ጥያቄ የለውም። ምክንያቱም በቃ ልዩ ቀን ነው ዛሬ፣ ልዩ ቀን በቃ አዲስ ነገር። እዚህ በፊት እንደዚህ አይነት ነገሮች አይተን አናውቅም አይደል? ይሄ አዲስ ነገር ነው። የሆነ እንዴት ልበላችሁ ሸነጠኝ። ምንድን ነው ይሄ? የሆነ ሰውነቴን የሆነ ነገር ወረረኝ። ማርያምን እንባ የተናነቀኝና ወይ እንባ ተናንቋችሁ ዝም ሲል ያስጠላ፣ ወይ ባለቅሶ ይሻለኝ ነበር እና እንደዚህ እንትን ላይ ይዞኛል እና በጣም ነው ደስ ያለኝ። በጣም ከምላችሁ በላይ ኮርቸባችኋለሁ። ከዚህ በላይ ደግሞ ከፍ እንድትሉ ሀሳባችሁ አንዱ ሆኖላችሁ ባይዘወይ ማለት ነው። ንጹህ ፍቅር፣ ንጹህ ሰላም፣ ንጹህ ነገር ሲኖር ነው አብሮ ባልና ሚስቶች ጓደኛሞችን ቤተክርስቲያን መሄድ የሚችሉትና ንጹህ ፍቅር፣ ንጹህ ጓደኝነት፣ ንጹህ ባልና ሚስትነት ስላላቸው ነው እንደዚህ አይነት እምነት ቦታ ላይ የተገኙትና ሶሪ ልጆቹ መጮህ ጀመሩ እና በጣም ደስ ብሎኛል ከምላችሁ በላይ ማርያም በጣም ብዙ ጊዜ ደስ ብሎኛል ቃል ምናምን። የዛሬው ግን የተለየ ነው እና እግዚአብሔር ይመስገን ስለሁሉም ነገር። ንጽህና ሲኖራችሁ ነው ማንም ሰው እንደዚህ አይነት መንፈሳዊ ቦታ ላይ መገኘት አይችልም ማለት በውሸት ፍቅር፣ በውሸት ባልና ሚስትነት፣ በውሸት ጓደኛ ማቾች ነገር እንደዛ አይደረግም እና በጣም ደስ ብሎኛል ከምላችሁ በላይ። መብራን ተጠብቅልኝ፣ ቅዱስ ገብርኤል ይጠብቃችሁ፣ ያሰባችሁትን በሙሉ ያሳካላችሁ። ምንም ማውራት አልችልም። ማርያም ቤተሰብ እንባ እየተናነቀኝ ነውና ብቻ ይመጣሉ። አሁን ቪዲዮ የሚለቁበት ሰዓት ነው ብቻ። ስለዚህ ደስ ስላለኝ ነው የመጣሁትና እየገባችሁ ደግሞ ላይክ አድርጉላቸው ፕሌስ። ኢንስታግራም ተለቋል የቅምጥሌ የፍፄ የብሩኬ እንትን ላይ ደግሞ አሁንም ፌስቡክ መጀመሪያ እንትን ላይ ነው ያየሁት ባይዘው ኢንስታግራም ላይ፣ ከዛ ደግሞ ዩቱብ ላይ ስመጣም ተለቋል እና የፌስቡክ ሊንኩን አድርጉ ብሩኬ እዛ ለቋል። ሶ እዚህ ጋርም ላይክ አድርጉ ዩቱብ ላይ፣ ፌስቡክ ላይ ደግሞ ሄዳችሁ ደግሞ አሁንም ላይክ አድርጉ። ፌስቡክ ላይ የቤኪም አለ ማለት ነው አብሮ። ሶ አላየሁትም ነበር የቤኪም፣ መጀመሪያ ኢንስታግራም አየሁ፣ ከዛ ዩቱብ፣ ከዛ እንትን ላይ ሲሄድ ነው ያየሁትና ሶ በቃ ጋይስ እንትን አድርጉ። ከኛ ጋር በጣም ዝናብ ነው። ከጠዋት የወጣን ይኸው ዝናብ ውለን የሆነ ተራራ ስኖር ቆይ በቪዲዮ አስገባላችኋለሁ እና አሁን የመጣ ነው እዚህ ቤት መጣን። ራሱ አሁን እየዘነበ ነው። ልጆቹ ታውቋቸዋላችሁ ዝናብ ሲያዩ እንዴት እንደሚሆኑ እና በቃ ለዛ ነው። ወዳችኋለሁ። አብረን ጠብቅ ሄዳችሁ ላይክ አድርጉላቸው። እሺ ውዶች።